የሳይነስ ችግር መፍትሄውን ጀባ እላችኋለሁ። ማዲያት ወይም ቆዳ ላይ የሚወጡ ብልዛቶች በፀሐይ አማካኝነት በጡት ህመም የምትሰቃዩ ሁነኛ መድኃኒታችሁ እቺ ተክል ናት። ሰውነታችሁ ላይ ቋቁቻ ሲወጣ፣ ቋቁቻ ማለት ፊት ላይ ሊወጣ ይችላል፣ ጀርባ ላይ ሊወጣ ይችላል። መላ ሰውነታችን ጃርዲያ አሜባ፣ የትኛውንም የህፃናት የሆድ ቁርጠት፣ ፍልጠት ያለባችሁ ልጆቻችሁን በዚህ ተክል ማከም ትችላላችሁ። ቅጠል ጉንፋን ችግር ላለባችሁ ሰዎች የሚያገለግል ተክል ዛሬ ይዤላችሁ መጥቻለሁ። ሰላም እንደምን አላችሁ ሰዎች? የበርካቶች ጥያቄ ስለሆነ የሳይነስ ችግር ከፍተኛ ጫና እያደረሰብን ነው፣ መፍትሄውን ጀባ ብለን ላላችሁ ዛሬ መፍትሄውን ጀባ እላችኋለሁ። በተለምዶ ሳይነስ የምንለው የሳይናቶስ ኢንፌክሽን የመተንፈሻ አካላችን የሚያጠቃ በሽታ ነው። ሶስት አይነት ክፍሎች አሉት ሳይናቶስ ኢንፌክሽን። ከላይኛው ይሄ አንጎላችን፣ እዚህ አፍንጫችን ስር፣ አይናችን ስር እና አገጫችን ስር ነው በሽታው የሚከሰተው። በጣም የማሳከክ፣ የማስለቀስ፣ የማሳሸት፣ የማስነጠስ ባህሪ ያለው መተንፈሻን ስለሚዘጋ እሹኝ እሹኝ ይላችኋል። እንደዚሁ ደግሞ አይን ያለው አክታ እንዲወጣ ያደርጋል። ንፍጥ ይላል። ወፈር ያለ ንፍጥ ሁልጊዜ ይወጣዋል። እና ይህንን የሳይናቶስ ኢንፌክሽን በሁለት ፕላንቶች ለዘላቂው ማባረር ትችላላችሁ። ያው እንደምትመለከቱት ወርቅ በሜዳ ስሩ፣ ይሄ ዝንጅብል ስሩ ማለት ነው። ዝንጅብላማ ወርቅ በሜዳ ሽነጥ የሚባል ተክል። እነዚህን ሁለት ፕላንቶች እንግዲህ ያሉበት አካባቢ በመሄድ በማዘጋጀት በዚህ መልኩ ፈጭታችሁ ማለት ነው። ይሄ የተዘጋጀው ነው። በዚህ መልኩ ፈጭታችሁ የሁለቱን ፓውደር እኩል በማቀላቀል እኩል አድርጋችሁ እንደዚህ በጣታችሁ በመቆንጠር በመለካት ካለዛም ደግሞ በንጹህ ጨርቅ በማፈል ማሽተት ነው። ማሽተት ብቻ ነው። ትንሽ ሊከለክል ሊያስነጥስ ይችላል። በማሽተት ማስወገድ ትችላላችሁ። በሚቀባ በሚጠጣ በምናምን ሳይሆን በማሽተት ብቻ የሳይናቶስ ኢንፌክሽንን ችግር ለዘለቄታው መፍታት ትችላላችሁ። ጫካ ሂደን ደን ወርደን አንፈልግም፣ ባለውበት ይድረሰኝ የምትሉ ለዚህ ችግር ዘላቂ መፍትሄ 1000 በመክፈል መውሰድ ትችላላችሁ። እኔ ጋር አለላችሁ። ሰላም ዋሉ። አይ በነፃ ካላችሁ ደግሞ ኢትዮጵያ የገጸ ምድር በረከቷ ብዙ ነውና ከተፈጥሮ በነፃ መውሰድ ትችላላችሁ። ይሄው መረጃውን ሼር አድርጌያለሁ። ሰላም ነው። በብዙዎቻችሁ ጥያቄ መሰረት የማዲያት ስራልን ስላላችሁኝ ዛሬ አንድ ተክል ፊት ለፊቴ ላይ ያለ ማዲያት ወይም ቆዳ ላይ የሚወጡ ብልዛቶች፣ በፀሐይ አማካኝነት የሚወጡ ብልዛቶችን በቤታችሁ ሆናችሁ ማስተካከል ትችላላችሁ። ይሄ ተክል ዘረጭንቧ ይባላል። ይሄው ፍሬውን፣ ይሄን የውስጡን ነጩን ፍሬ ማለት ነው ተሰበስቡና ተፈጭቶ አንዳንድ ማንኪያ ፓውደር በአንድ እንቁላል አስኳል በቢጫው ማለት ነው እየተለወሰ ብልዛት ያለበት ቆዳ ይቀባል። ለ5 ቀን ወይም እስከ 7 ቀን ብትቀቡት በፀሐይ የበለዘ ቆዳ መልሶ ይስተካከላል። ተጠቀሙበት። ተክሉ እንደዚህ አይነት ፍሬ ያለው ዘረጭንቧይ ነው የሚባለው። እዚሁ ጋር አያይዤ የምነግራችሁ የኬሚካል ሰንስክሪን የምትጠቀሙ ሰዎች እንደ ማስጠንቀቂያ ሆናችሁ የሀበሻ ቆዳ የአራቱ ሚላኖ ሆርሞን ውጤት ስለሆነ የኬሚካል ሰንስክሪን አይፈልግም። የምንጠቀም ከሆነ የኬሚካል ሰንስክሪን ደርማቶሎጂስቶችን ያው ማማከር ይኖርባችኋል። ካልሆነ ግን የሚፈጠረው ሪያክሽን ወዛማ የነበረውን ቆዳችሁን ደረቅ ነው የሚያደርገው። በተፈጥሮ ይመረት የነበረውን ወዝ ሙሉ በሙሉ እንዳይኖር ነው የሚያደርገው። የሚፈጠረው ሪያክሽን ለኛ ስለማይሆን ነው። የኛ የሀበሻ ሚላኖ ሆርሞን አራቱንም ጅኖች ይዟል። ይሄ ሚላኖ ሆርሞን የምንላቸውንና የትኛውም አይነት የኬሚካል ሰንስክሪን ጸሩ ነው። ዛላይ ብትጠነቀቁ። ደርማቶሎጂስቶችም ከፈለጋችሁ በዚህ እጽዋት ላይ እንግዲህ ራሳችሁን አፕግሬድ ማድረግ ትችላላችሁ። ቆዳና ቆዳ ጋር የተያዙ ችግሮችን በአንዴ ነው የሚያስተካክለው። ሰላም ሁኑ። ዮሐንስ ሽፈራው ነኝ። ይሄው ዛሬም ሌላ ተክል ፊት ለፊታችሁ
የምታዩት በዚህ በቪዲዮ ላይ ላስታ ይባላል። ከብት የምታረቡ ሰዎች ካላችሁ ያው የከሱ ከብቶችን ለማድለብ በጣም ከፍተኛ የሆነ አስተዋጽኦ አለው። ስሩ ነው። ስሩን ወቅጣችሁ ብታጠጧቸው ከብቶችን ወዲያው ነው የሚያደልበው የሚያወፍረው። ስለዚህ እንስሳትን በማድለብ ስራ ላይ የተሰማራችሁ ሰዎች ስለዚህ ተክል ላስታ ያብባል። የገጠር ልጆች ታውቁታላችሁ። መጠጤ እያላችሁ ስለምትመጡት አንቁር ወፎች የዚህን አበባ በመመገብ ነው የሚኖሩትና ላስታ ማለት ይሄ ነው። ሌላ ብዙ አገልግሎት ይኖሩታል። ሽንጉግ የምትባለው ደግሞ ይቺ ናት። ለምታት ለተለያዩ በሽታዎች ማከሚያ ይሆናል። ዛሬ ግን በጡት ህመም የምትሰቃዩ ያው ተርሚናል ያልሆነ ካንሰር የጡት ካንሰር ያለባችሁ ሰዎች ሁነኛ መድኃኒታችሁ እቺ ተክል ናት። ቅጠሏን አፍልታችሁ እንደ ሻይ መውሰድ ትችላላችሁ። ስሯን ካለዛም ጨምቃችሁ መጠጣት ትችላላችሁ። የሚነዘንዛችሁ የሚያብጥባችሁ ካለ ንዝናዜ ያለው እብጠት ካለ ቅጠሉን ጨቅጭቃችሁ ስር አድርጉበት። መነዝነዙን ያቆማል። ግን ከስሯን እንደ ሻይ በሻይ መልኩ እያፈሉ መውሰዱ የጡት ህመም ያለባችሁ ሰዎች በሙሉ ሴቶች እህቶቻችን መድኃኒታችሁ ይሄውላችሁ። ተርሚናል ያልሆነ ካንሰር ይሄ ወደ ገዳይነት ወይም ሌቭል 4 ስቴፕ 4 ያልደረሰ ካንሰር ላይ ያላችሁ የምትባሉ ሰዎች ፍጹም አዳኝ ናት። ይሄው ይሄ የምትመለከቱት ተክል ሽንጉግ ይባላል። የምትመለከቱት ተክል ግድ ዘመዴ ነው የሚባል ግን እውነተኛ ስሙ ታንጉት ነው። አንዳንድ ሰዎች የካህን ቂም የምትሉትም አላችሁ። ጎቼት ግድ ዘመዴ ምናምን በተለያየ ስም እንደየአካባቢው የተለያየ ስም አውጥታችሁ ልትጠሩት ትችላላችሁ። እኔ ዛሬ ጥቅሙን ጀባ አላችኋለሁ። ሰውነታችሁ ላይ ቋቁቻ ሲወጣ ቋቁቻ ማለት ፊት ላይ ሊወጣ ይችላል፣ ጀርባ ላይ ሊወጣ ይችላል። መላ ሰውነታችን የቆዳ ችግር ነው፣ የቆዳ በሽታ ነው። በየትኛውም አይነት የቆዳ ሕክምና ሄዳችሁ ቋቁቻ ሊጠፋላችሁ ያልቻላችሁ ሰዎች ይሄን ግድ ዘመዴ በርጥቡ ትቆርጡና ትጨቀጭቁታላችሁ። ያው መጨቅጨቅ ለርጥብ ነው ብያችኋለሁ፣ መወቀጥ ለደረቅ ስለሆነ ትጨቀጭቁትና ዲን ገበያ ላይ ሄዳችሁ መግዛት ትችላላችሁ። የዲንጋ ዝርያ ነው፣ የማዕድን ዝርያ ሆኖ ድንጋይ ነው። ዲን ፈጭታችሁ በመጠኑ ትንሽ ታረጉና ቀላቅላችሁ በንጹህ ቅቤ ለውሳችሁ ገላችሁን ተቀብታችሁ ለ4 ሰዓት ያክል ለ3 ሰዓት ያክል አቆይታችሁ ብትታጠቡ ቋቁቻ የሚባል ችግር ድርሽ አይልባችሁም። በዚህ ተክል ማጥፋት ትችላላችሁ። ሌላም ጠቀሜታ ይኖረዋል። ጠቀሜታው ሌላውም በሌላ ጊዜ ታዩታላችሁ። እንደምን አላችሁ ውድ የቻናሌ ቤተሰቦች፣ ዛሬ አንድን ተክል አስተዋውቃችኋለሁ። አቱች ነው የሚባለው ይሄ ተክል። አቱች ዕፀ መንግስት ይባላል። ያው ቦታ ሲመቸው አንዱ እንደምትመለከቱት ይሄን ያክላል። በጣም ግዙፍ ይሆናል። ውሃማ ቦታ ላይ ሲበቅል ለመለየት ያክል ይሄንን ፍሬውን ተመልከቱ። ቅጠሎቹ እነዚህ ደቃቃዎች ናቸው። አቱች ነርቭን ሁሉ ያክማል ብያችኋለሁ በባለፈው። ዛሬ ስራይ ያለባችሁ በሆዳችሁ ውስጥ ስራይ አለብን የምትሉ ይመላለስብናል። ጃርዲያ አሜባ የትኛውንም የህፃናት የሆድ ቁርጠት ፍልጠት ያለባችሁ ልጆቻችሁን በዚህ ተክል ማከም ትችላላችሁ። ቅጠሉን ጨምቆ በመስጠት ወይም ስሩን በማኘክ መስጠት ትችላላችሁ። እንደዚህ የሄፓታይተስ ወይም ጉበት ብክለት በባለፈው ቪዲዮን ስለሰውረውላችሁ ተክሉን ልናገኝ አንችልም የምትሉ ሰዎች ይኸው ዛሬ በግልጽ ተክሉን ለእናንተ እጀላችሁ መጥቻለሁ። አቱች ወይም ዕፀ መንግስት ማለት ይሄ ነው። አንድ ወጥ ነው እንደምታዩት፣ አንድ ስር ነው ያለው። ይሄ ነው ዋና ስሩ። ተመችቶት ወንዝ ዳር ላይ ነው ያገኘሁት። ዘሩን ወስዳችሁ መዝራት ማብቀል ትችላላችሁ። ጃርዲያ አሜባ የሆድ ትላትል ቁርጠትም ያለበት ሆዴን ይቆርጠኛል ይፈልጠኛል የምትሉ ሰዎች በቀላሉ ይሄንን ተክል ባለበት ሄዳችሁ ብታላምጡ ወይም ፈይታችሁ አስቀምጣችሁ በማር ትንሽ ብትወስዱት የሆድ ህመምን ፍልጠትን መከላከል ትችላላችሁ። እንደምን አላችሁ? ዮሐንስ ሽፈራው ነኝ።
ሀገራችን ኢትዮጵያ ካላት የከርሰ ምድር ሀብት ይልቅ የገጸ ምድር በረከቶቿ ብዙ ናቸው እያልኩ ጥበብን ከተፈጥሮ ማዕድ በአንድ ገበታ ሁሌም ለእናንተ ይዤላችሁ ብቅ እላለሁ። እንግዲህ በሀገራችን እንደሚታወቀው የበልግ ወራት ከገባ ቆየት ብሏል። በልግ ብለን የምንጠራው መጋቢት፣ ሚያዝያ፣ ግንቦት ነውና አሁን የሚያዝያም ወር እያለቀ ነው፣ ግንቦት እየመጣ ነው። ዝናብ በየአካባቢው እየዘነበ ስለሆነ የተለያዩ ሽታዎች የጉንፋን ችግር ሊፈጥሩ ስለሚችሉ እንግዲህ ጉንፋን ከፍተኛ የሆነ ጉዳት የሚያመጣ በሽታም ባይሆን የተለያየ ኬዝ ያለባቸውን ሰዎች ስለሚያባብስ የጉንፋን ችግር ላለባችሁ ሰዎች የሚያገለግል ተክል ዛሬ ይዤላችሁ መጥቻለሁ። ተክሉ በብዛት በየትኛውም የሀገራችን ክፍል በቅሎ ነው የሚገኘው። ዶሮኩስ ወይም የዶሮ ፈስ ተብሎ ነው የሚጠራው። ይህ በእጄ ላይ የምትመለከቱት ተክል አቅመ ደካማ ነው በጣም። በየትኛውም ቦታ ላይ በዛፎች ስር ይበቅላል። ይኸው አቅም ስለሌለው ነው ብዙ ጊዜ ይኸው ዶሮ ፈስ የሚል ስያሜም የተሰጠው። ይህን ተክል እንደምታዩት ይህንን ተክል በያለበት ባገኛችሁበት ሰብስባችሁ አድርቃችሁ ማታ ማታ ግቢያችሁ ላይ ብታጨሱት ወይም ራሳችሁን ብታጥኑ ምንም አይነት የፍሉ በሽታ አያጠቃችሁም። የትኛውም አይነት ፍሉ የሚባለው ጉንፋን፣ የጉንፋን ዝርያ ከፍ ያለም ራስ ምታት ያለውም ሊሆን ይችላል፣ የሌለውም ራሱን ኮረናን ጨምሮ ማለቴ ነው። በባለፈው ሌላ ቪዲዮ ስለሰሩላችሁ ስለሱ አልልም እንጂ ከጉንፋን ጋር የተያያዘ የጉንፋን ዝርያዎችን በሙሉ ያስወግዳል። ይህን የዶሮ ፈስ ተክል በማጨስ በመታጠን ከጉንፋን ራሳችሁን መከላከል ትችላላችሁ። ሌላ መልእክት ሲኖረኝ እንደዚሁ ላጋራችሁ ብቅ እላለሁ። ሰላም ሁኑልኝ። ሰላም ጤና ይስጥልኝ ውድ የገጼ ተከታታዮች እንዲሁም መልእክቴን እየሰማችሁ ያላችሁ ኢትዮጵያ ሰላም ለእናንተ ይሁን። ዛሬ ተፈጥሯዊ በሆነ መንገድ የፀጉር ሽበትን ለዘለቄታው እንዴት ማስወገድ እንደምንችል አሳያችኋለሁ። የፀጉር ሽበት በነገራችን ላይ ተፈጥሯዊ የሆነ ስጦታ ነው። ተፈጥሮን መቃወም ነው ካላላችሁ በቀር ነው ይሄንን ነገር መጠቀም የምትችሉት። ለእኔ ተፈጥሮን እንደመቃወም ስለሆነ ግን ብዙሃኑ አብዛኞቻችሁ ሽበት እንደ ችግር ሽበትን ያው ምን እንደበላችሁ ከፍተኛ የሆነ ጫና እንዳለው አድርጋችሁ እያያችሁ ስላለ አላስፈላጊ የሆነ ኬሚካሎችን ፀጉራችሁን በመቀባት ለተለያዩ ችግሮች ትጋለጡ ስላየሆነ ይህን ወድ ማስተዋወቅላችሁ እንጂ ሽበት የተፈጥሮ አንድ አካል ነው ብዬ ነው የማምነው እኔ። ያም ሆነ ይሁን ግን በርካቶች ስለጠየቃችሁ እንዴት መዘጋጀት እንዳለበት አሳያችኋለሁ። በዚህ አያይዤ የምነግራችሁ ማለት በሶሻል አንትሮፖሎጂ የትምህርት ዘርፍ ውስጥ የሜዲካል አንትሮፖሎጂ ኮርስ እየወሰዳችሁ ያላችሁ ሰዎች ካላችሁ የተዋጣለት ኸርባሊስት እንድትሆኑ እኔ ጋር መምጣት ትችላላችሁ። የተግባር እውቀት እንዲኖራችሁ ማድረግ ስለሚችል ነው እሱ ሆናችሁ። በዘርፉ እንግዲህ ኸርባሊስት ነን የምትሉ ሰዎች ፒኤችዲ ሊኖራችሁ ይችላል፣ ዲግሪ ሊኖራችሁ ይችላል ምናምን። በተግባር ግን ስለ ፕላንት የምትጠየቁ ምንም ነገር አይኖራችሁም። እርግጠኛ ነው ነገራችሁ የምታውቋቸው ፕላንቶች አሉ። ኸርባሊስት መሆን የተዋጣለት ኸርባሊስት መሆን የሚፈልግ ሰው ካለ መምጣት ይችላል። ወደ ዛሬው ጉዳይ ከመግባቴ በፊትም አያይዤ የምነግረው በእኔ ገጽ ላይ የሚለቀቁ ነገሮችን እያያችሁ ጀጅ የምታረጉ ሰዎች አላችሁ። ለዳኝነት የሰው ልጅ ውስንነት አለበት። ተደጋጋሚ ነው የምነግራችሁ። ፍርዱን ለአምላክ ተውት። እኔ ስለምናገራቸው ነገሮች ከሆነ እየሞከራችሁ ውጤት አልመጣላችሁ ሲሉ ፍረዱ። እንደዛ ቢሆን መልካም ነው። ምክንያቱም ይሄ በቃላት መበሻሸቅ የቃል አደራ ማስቀመጡ ለማንም ሰው ስለማይበጅ ነው። ምላስ በጣም ይመርዛል። ልክ እባብ እንደ እባብ ቆጠሩት። ይሄ ክፉ መናገር እባብ እንደምታውቁት መርዝ የሚተፈው በምላሱ አለ። ሌላውን ከመመረዝ ውጭ ምንም የምታመጡት የተሻለ ነገር ስለማይኖር መበሻሸቁን የሆነ እንትና ሰፈር ላይ ብታቆዩት መልካም ነው ብዬ አምናለሁ። ዛሬ ግን ይሄ ችግራችን ነው ብላችሁ የምታምኑ ሰዎች እንዴት ማዘጋጀት እንዳለባችሁ አሳያችኋለሁ። በእርግጥ አስቀድሜ እኔ ቀደም ብዬ መፍላት ስላለበት እንትኑን እጄዋለሁ። ቡሽ አዎ
ስለሚያቃጥል ነው። እንዴት ማድረግ እንዳለባችሁ ነው ማሳያችሁ። አስቀድሜ ስለጣልኩት ነው። ይሄን በሚመስል መንገድ እየፈላ ነው። ንጹህ የሆነ ምንም አይነት ቅልቅል የሌለው ውህድ ንጹህ የኑግ ዘይት ይኸው ከቀለሙ መረዳት ትችላላችሁ። ንጹህ የኑግ ዘይት ሊኖራችሁ ይገባል። ይሄ 1.5 ሚሊ ሊትር ቃላት። ይሄን የምትጠቀሙ ከሆነ 1 ኪሎ ተኩል ወይም 150 ግራም የተቀላቀለ እንደዚህ ተፈጭቶ የተዘጋጀ የአብሽ ፓውደር፣ የጥቁር አዝሙድ ፓውደር ይኸው በዚህ መልኩ ተፈጭቶ የተዘጋጀ ፓውደር ማዘጋጀት ይኖርባችኋል። ሌላው ያረጋግፎ ዛፍ የምታውቁ ከሆነ ፍሬው 50 ግራም ፈጭታችሁ መቀላቀል ይኖርባችኋል። እዚህ ውስጥ ፍሬው ነው። እነሱን ተቀላቀሉና ለ30 ደቂቃ ወይም ለ1 ሰዓት ማፍላት ይጠበቅባችኋል። ሙሉ በሙሉ ማፍላት ይጠበቅባችኋል። ካፈላችኋቸው በኋላ ልክ እንደዚህ አይነት ማጥለያ፣ እንደዚህ አይነት ዝርዝር ያለ በጣም ደግሞ መጀመሪያ ዝርዝር ባሉ ካጠለላችሁት በኋላ በደቃቀው ታጠሉታላችሁ። የጠለለውን መልሳችሁ ማትከን ነው። እንዲህ አይነት ንጥር ይወጣዋል። እንደምታዩት ይሄ አይነት ቀለም ነው የሚወጣው። ይኸው ማየት ይቻላል። ይሄ አይነት ቀለም ይወጣዋል። እንደዚህ በምታነጥሩት ሰዓት የኤፌው ላይ ያለው ነው። ይሄን አይነት ከለር እስከሚይዝ ድረስ በደንብ አድርጋችሁ አድርጉትና የሸበተውን ፀጉራችሁን እየቀባችሁ ማሴጅ ማድረግ ነው። ለ20 ደቂቃ እስከ 30 ደቂቃ አፍናችሁ አቆይታችሁ መታጠብ ነው። በጣም ፈጣን ውጤት እስከ 70 ቀን ካለዛ እስከ 40 ቀን ባለው ጊዜ ውስጥ ነጭ ፀጉር ቢበቅል እንኳን ጥቁር ሆኖ እንዲበቅል ያደርጋል። የሳሳ ፀጉር ካለ ይሄ መመለጥ ችግር ካጋጠማችሁ ይህን ውህድ በማዘጋጀት ሌላ ኬሚካል የበዛበትን ቅባት ከመጠቀም ትልቅ አማራጭ ስለሆነ የማታውቁትን ፕሮዳክት እንደማለት ነው ከመጠቀም እንደዚህ አይነት ችግር ያለባችሁ ሰዎች በቤታችሁ ሆናችሁ ይህን መፍትሄ መውሰድ ትችላላችሁ። እኔ ዛሬ እያዘጋጀሁት ያለሁት አዘጋጅልን ያሉ ሰዎች ስላሉ ለነሱ ስለሆነ ነው። በዚህ መንገድ እውቀቱን የራሳችሁ ማድረግ ትችላላችሁ። መግዛት አይጠበቅባችሁ። በቤታችሁ ሆናችሁ ማዘጋጀት። እየሰጠኋችሁ ያለሁት ትምህርት የትኛውም ሰው ወደ እኔ ተስቦ ወደ እኔ እንዲመጣ ሳይሆን ራሱን በእውቀት ገምቶ ችግሩን በቤቱ እንዲፈታ ነው። ያው በባለፈው እንደተናገርኩት ካፒታሊዝም ትልቁ የኢንቨስትመንት አማራጭ አሁን ጤና ነው። ጤናችሁን በማጎቅ ጤናችሁን በመበረዝ ሁልጊዜ ማስታገሻ እየቀምክ እንድትኖር ነው የሚያደርግህ። ለዚህም ነው ሀገራችን ውስጥ አርቲፊሻል ፈርቲላይዘሮች እና ይሄ ኬሚካሎች የምግብ ማዳበሪያ የሚመስሉ የምግብ ሰብሎችን ያዳብራሉ በሚል ሰበብ ግን ብዝሃ ሕይወትን የሚበድልና የሚያጠፋ ነገር ሲመጣ ዘር እስኪ የተማራችሁ ሰዎች የት ነበራችሁ? እንዲህ በጅምላ ብዝሃ ሕይወት እንዲወድም ተደርጎ የመጣን ኬሚካል አሜን ብላችሁ አጨብጭባችሁ ተቀበላላችሁ። በቃ ዙሩ ድሮ ታውቋቸው የነበሩት ጓሯችሁ ላይ ሄዳችሁ ሆዳችሁን ሲያማችሁ እንኳን ይሄ ለጃርዲያ ላሜባ ይሆናል የተባላችሁትን ብላን አታገኙትም። ምክንያቱም ተገድሏል። እዛ ጋር የንግድ ስርዓቱን በደንብ አድርጎ ቢውል ያደረገው ሳይንስ ችግር ፈቺ ናቸው ያላቸውን ፕላንቶች በማጥፋት ደረጃ ትልቅ ሰልፉ ስለሆነ እየሰራላችሁ ነው። እሺ ሰላም ሰዎች እንደምን አላችሁ? ዛሬም እንደተለመደው አንድ ተክል ይዤላችሁ ብቅ ብያለሁ። ይህ የምትመለከቱት ተክል የቅመም ዝርያ ነው። ድንብላል ይባላል። እንደምታዩት ድንብላል ነው። ድንብላል በሀገራችን ባህል ለምግብ ማጣፈጫነትና ለተለያዩ ቅመሞች ግብአት ነው የሚውለው። ከዛ አልፎ ግን ዛሬ እንዴት ለመድኃኒትነት ልንጠቀመው እንችላለን ለጤና መጠበቂያችን የሚለውን አሳያችኋለሁ። ድንብላል የሳምባ ምችን ማከም ይችላል። ይህ የሳምባ ምች ወይም የሳምባ ኢንፌክሽን ህፃናትን፣ እኛን፣ አዋቂዎችን፣ አዛውንቶችንም ሳይቀር ይለክፋል። በቀላሉ ግን በዚህ ተክል ልናክመው የምንችለው በሽታ ነው። እንዴት ልናክመው እንደምንችል አሳያችኋለሁ። አብራችሁኝ ቆዩ። ይህን የድንብላል ተክል በዚህ መልኩ በደንብ አድርጋችሁ አለማችሁ ትፈጩታላችሁ። የተፈጨውን ይሄንን የድንብላል ዱቄት
በዚህ የስኳር ማንኪያ አንድ ትለካላችሁ። ይህ የስኳር ማንኪያ ሁሌም መለኪያችሁ ይሁን፣ መጠኑ መካከለኛው ስለሆነ አንድ የተፈጨ የድንብላል ፍሬ ዱቄት በዚህ መልኩ ከቀነሳችሁ በኋላ ለምግብነት የሚውል ንጹህ ማር፣ ለምግብነት የምትጠቀሙትን ንጹህ ማር በዚሁ ማንኪያ ለክታችሁ ትቀንሱና ሁለቱን በደንብ አድርጋችሁ ታዋህዱታላችሁ። አዋህዳችሁ ካገናኛችሁት በኋላ ጠዋት በባዶ ሆዳችሁ መውሰድ ነው። የተዋህደውን የድንብላል ፍሬና ማሩን ትወስዱታላችሁ። የሳምባ ጋር ተያይዞ ከመተንፈሻ አካላችን ጋር ተያይዞ የሚፈጠር ችግር በቀላሉ በዚህ መልኩ ማከም እንችላለን። ድንብላል ዘርፈ ብዙ የጤና ጥቅሞች አሉት። እሺ ሰዎች እንደምን አላችሁ? ዮሐንስ ሽፈራው ነኝ። ዛሬ ስለ ሄሞሮይድ እናወራለን። ሄሞሮይድ ማለት በእኛ አጠራር ክንታሮት የምንለው በሽታ ነው። እንግዲህ ክንታሮት 9 አይነት ሲሆን በከፍተኛ ደረጃ የሰው ልጅ ጤና እያወኩ ያሉ ግን 2 የክንታሮት አይነቶች ናቸው። የእግር ውስጥ የምንለውና ይሄ የአንጀት የፊንጢጣ ኪንታሮት፣ የፊንጢጣ ኪንታሮት ወይም የአንጀት ኪንታሮት የምንለው በ2 ነው የምንከፍለው። የውስጥና የውጭ የታችኛው የሰገራ መውጫ ፊንጢጣ አካባቢ ላይ የሚከሰት ችግር ነው። እንግዲህ በርካታ ሰዎች ደውላችሁም ስለጠየቃችሁኝ መድኃኒት መፍትሄ አለው ወይ በኸርባል ሜዲሲኑ ስላላችሁኝ፣ በእርግጥ አንቲ ሄሞሮይድ የሆኑ ፕላንቶች አሉ። እኔ ፕራይቬት ላረጋቸው ከፈለኩት 7 የመፍትሄ አይነቶች አንዱ ስለሆነ እስካሁን አዘግይቼባችኋለሁ። ምክንያቱም እኔ ጋር እንዲቆይ ስለፈለኩ ነው። የተለያየ እንግዲህ የክንታሮት ሕክምና በባህላዊም በዘመናዊ ሳይንሱም በቀዶ ሕክምና በቀዶ ሕክምና ስራ ሲሰጥ እናያለን። በባህላዊ መንገድ እንግዲህ አቁሳይ በሆነ መንገድ የታችኛው ክንታሮት ያለበት አካባቢ በመርፌ ተወግቶ መፍትሄው መድኃኒቱ ከቆሰለ በኋላ በቁስለት መልኩ ለማስወገድ የሚጣር ሙከራ አለ። ሁለቱም ግን አዋጮች አይደሉም። ቀስ በቀስ ለሌላ ችግር ስለሚያጋልጡ ማለት ነው። እንግዲህ ፊንጢጣችን ወይም የታችኛው አንጀት ይሄ የሰገራ መውጫችን ቀጫጭን የደም ቱቦዎች ያሉበት ቦታ ነው። ሴንሲቲቭ የሚባል ነው። በተፈጥሮ ደግሞ ተለጣጭ ነው። በባህሪው የሚለጠጥ ነው እና ይሄ በሁለቱም መልኩ ጠባሳ በሚፈጥር መልኩ ሕክምናውን መውሰድ እንግዲህ እነዚህ ቀጫጭን የደም ስሮቻችን የደም ቧንቧዎቻችን ከተቋረጡ ጠባሳው ከዘጋቸው ቀስ በቀስ ከጊዜ ሂደት ለሌላ ችግር ነው የሚያጋልጡን። በቀዶም ጥገና ቢሆን በቀዶ ሕክምናውም ቢሆን ያው ተመሳሳይ አይነት ኬዝ ነው የሚገጥመው። ከጊዜ በኋላ ራሱን ቀይሮ ከፍ ወዳለ ችግር አድጎ ነው የሚመለሰው። ምን አለፋችሁ ካንሰር ይሆናል። በሁለቱም መንገድ የሚወሰደው ሕክምና ግን እነዚህ አንቲ ሄሞሮይድ የሆኑ ፕላንቶችን ለይታችሁ በማያቆስል መልኩ ብግነቱን የታችኛውን የአንጀት ብግነቱን ማለት ነው ክንታሮቱ የተፈጠረበት ይሄ ደንደስ ያወጣበትን አካባቢ በእጅ መልኩ ቀስ በቀስ ከ1 ቀን እስከ 30 ቀን በሚወስድ ሜዲቴሽን ማለት ነው ይሄ ድግግሞሽ ልምምድ በመቀባት ማስወገድ ነው እንጂ እኔ አሁን ሁለቱንም መንገድ ደጋፊ ስላልሆንኩ መፍትሄውን የወሰዳችሁ ሰዎች ታውቁታላችሁ። ሕክምናውንም ወስዳችሁ የሁለቱም አይነት ሕክምና ወስዳችሁ እኔ ጋር የመጣችሁ ሰዎች የመለስኳችሁ አላችሁ። ኃላፊነቱን መውሰድ ስለማልፈልግ ላልተነካካ ከሆነ ግን 7ቱንም አንቲ ሄሞሮይድ የሚባሉ ፕላንቶች የቴሌግራም ቻናሌ ላይ ለጥፍላችኋለሁ።